ስሙኝማ እኔ እውነተኛ ታሪክ ሲወራ ደስ ይለኛል። ኦሮሞ ከምስራቅ አፍሪካ ትልቁና ኃያሉ የኩሽ ነገድ። ይሄ ትልቁና ኃያሉ የኩሽ ነገድ የራሱ ህግና ስርዓት ያለው ዜጎቹ በድንቁርና ሳይሆን መብትና ግዴታቸውን አውቆ በሰላምና በእኩልነት እንዲኖሩ ስር ነገዳን ያስቀመጠላቸው ዛሬ ላይ ዓለም የኔ ነው ብላ ምኩራበትን ዲሞክራሲ እኛ ከጥንት ጀምሮ ስር ነገዳ ብለን ስንጠቀምበት ነበር እኮ አቦ። ስልጣን ጊዜያዊ አላፊ እንደሆነ በሴረ ገዳ የስልጣን ሽግግር ውስጥ ለዓለም ህዝቦች ያሳየን ህዝቦች እኮ ነው። እኔን ግን የሚያዛዝነኝ ዛሬ ላይ ትንሹም ትልቁም ተነስቶ ይህንን ማንነት ሲሰደብና ሲሳለቅበት ማየት ነው። ነገር ግን ይሄ ህዝብ ታሪክ አለው። እኔ እንኳን ተናግሬ ማልጨርሰው ሰፉ ስነ ምግባር አለው። አለመግባባትን በንግግር እንጂ በጉልበት እንደማይፈታ ጠንቅቀን እናውቃለን። አዎ ሰፉ አለ። ሰው በመሆኑ ብቻ እንወዳለን። ባዳ በሞጋሳ ዘመድ እናረጋለን። ልጅ የሌላትን መካን በጉዲፈቻ እንባዋን እናብሳለን። እናም አንድ ነገር ልበላችሁ፣ እኛ ኩሾች ነን ድሮም